ነው ሞክሩት። በጣም ቆንጆ ነው። ቶሎ ነው የሚደርሰው። በቃ አሁንና ቦካ በጣም ነው የምናመሰግናችሁ። ለሌሎች ተደራሽ እንዲደረግ ደግሞ ሼር እያረጋችሁልን ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁሉ። ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። እንግዲህ ሰሞኑን ትንሽ ጠፋ ብለናል። ስራ ሂዷል። እንግዲህ እንደተለመደው ቤት ያለ ነው እኔና ሰላም እና ማማነን ማለት ነው እና ሁላችሁ እንደምታዩትኝ በቃ ለመጀመሪያ ጊዜ ቴሌቪዥን ማየት ጀመረችኝ። አታስቀምጠንም። ልክ መጨረሻ ላይ ገነጣጥለን አውላልቀን ምን አለ ቲቪው ቢቀር እንዴ እነሱን ማምጣት መሄድ ራሱ በጣም ከባድ ነው እና ቤተሰቦቻችን በመጀመሪያ ቪዲዮን ላይክ እያረጋችሁ ጀምሩት። ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ማማም እንግዲህ እኩል ከኛ ጋር ቀርባለች ልትበላ እኛ ጋር። ምክንያቱም ቴስቱን ተወቀው እያለን ነው ከኛ ጋር የምናበላትኝ። ግን የሚገርመው ነገር ቤተሰቦች ቴስቱን ተወቀው እያልን ስናበላ እሷ ይሄ ጣዕም ያለውን ነገር እየለመደች መጣችብን። ይሄ የእሷ ምግብ ጫውም ስኳርም አይኖረውም እና ያው ከ1 አመት በታች አይሰጥም። ያን ለመብላት ትንሽ እየከበዳት መጣ። የኛን ስትቀንስ የጫውና ስኳር የሌለውን ያለ መብላት ነገር እያመጣችው ነውና ምንም ልናረጋ አንችልም። ትንሽዬ ጫው መጠቀም ጀመርነ። ግን እንደኔ ማለት ቴስቱንም ማወቅ አለባቸው በእርግጥ ምክንያቱም በኋላ ላይ በጣም ያስቸግራሉ አውቃለሁኝ። ማለት የምግብ ለመብላት እኛ የሰራነው ምግብ ለመብላት ትንሽ ከበድ ይላቸዋል። ግን ደግሞ ይሄ ተብሎ ደግሞ ጣዕም ያለውን ነገር ደግሞ ለየችው የሚገርመው ነገር እና በቃ ሳንፈልግ ትንጥ እየጨመርን ሆነ እና ምን ትላላችሁ? እስኪ እናንተን ሀሳብ ኮሜንት ላይ ያሳውቁኝ። ማለት የኛን መቅመስ የለባትም ነበር ከመጀመሪያ ወይንስ መቅመስ ነበረባትኝ? አሁን ማን ማለት ለግራ ለመወሰን ራሱ ለኛ እንኳን እሺ አንዴ ለሌሎች ትምህርት እንዲሆን ነው ይሄን ሀሳብ ያቀረብኩላችሁና ምን ትላላችሁ? እኛም ምግብ ማስቀመሱ ቴስቱን እንድትለምድ ማረጉ ስህተት ነበር ትላላችሁ? ምን ትላላችሁ? ብቻ በጣም ነው የገረመን። ማለት የኛን በቃ ሳንፈልግ እንድንጨምር አደረግንና እና እንደምታያትኝ የሷን ምግብ ትታ እኛ ጋር መብላት ጀምራለች ስላችሁ ነው። ግን ሰሞኑን ትንሽ ጉንፋን ስለያዛት የሰሞኑ ወረርሽኝ ጉንፋን በጣም ከባድ ነውና እሱ ይዟት ምግብ ራሱ ከልክሏታል። በጣም አትበላም እና ትንሽ ከበድ ይላል ጉንፋን ለህፃን ልጅ፣ ለትልቅ ራሱ ከባድ ነውና እሱ ትንሽ ከበድ ስለሚል እንግዲህ ሰሞኑን ሐኪም ቤት ነበር ይዣት ነበር የሄድኩትኝና ሽሮፕ ነበራት። እንግዲህ ይህን ሽሮፕ ለማጠጣት ፍልሚያ ነው የሚሆነው። ቶሎ ብለው መድኃኒት አጠጣምና ትንሽ ስትለምደው አሁን ትሻላለች እንጂ በስሪንጅ ቆንጆ ነው። በስሪንጅ ማጠጣት አሪፍ ነው። በነገራችን ላይ ሌሎችም እናቶች የሆናችሁ እንዲደርሳችሁ ማለት ነው እና በስሪንጅ ማጠጣት በጣም ቆንጆ ነው እንጂ በጣም እንደመጀመሪያ ከብዳ ነበረ። ትንሽ ምግብ እንድትበላ ብለን ከኛ ጋር የተወሰነ አቀረብናት። ግን በቃ ጉንፋኑ ምንም ሊያስበላት አልቻለም እና ልክ አፍንጫዋ ላይ ኩርፍርፍ ነው የሚልባት። ስጠባ ሁላ ይዘጋታል አፍንጫዋን። የልጅነት ነገር ሆኖባት ግን በቃ ትራራጣለች። እንደዚህ ያሟት ራሱ ቁጭ አትልም። ከመድኃኒቱ ይልቅ ግን በደንብ የቤት ትሪትመንት ቤት የሚያስፈልጉ ነገሮችን እያደረግኩላት ነበረ። አንድ ህፃን ልጅ ጉንፋን ሲይዘው እንዴት እንደምናደርግ ስናስተኛ ልክ ትራሱን ከፍ አድርገን ማስተኛት እንዳለብን፣ እንደገና ደግሞ እንፋሎት ያለው ውሃ ጠብ በቃ እሱ ነገሮች ትኩስ ነገሮች ላይ ለብ ያሉ ነገሮችን ማጠጣትን ማብላት ነው። እሱን እያረኩት ግን ትንሽ የሰሞኑ ጉንፋን ኃይለኛ ነውና ብዙ ምግብ ፍላጎት በጣም ስትቀንስ ነው በቃ ሐኪም ቤት የወሰድኳትና ሰላም ጋር ውል ምንም እኮ አትልም። የሚገርመው ነገር ማማ እኔ ጋር ከዋለች ግን በቃ እኔ ጋር ከዋለች በጣም ነው የምትረብሸው። ስራ ከያዝኩኝ አታሰራኝም እና ቤት ስገባ ራሱ ሰላም ነው የምትይዛት እኔ ስራ የምሰራ ከሆነ። ሰላም ጋር ግን ከሆነች እሷ እየተጫወተች ሰላም ሌላ ስራ ሰርታ ነው የምጠብቀኝ እግዚአብሔርን ማለት ነው። እና ይገርመኛል። በቃ እኔ ግን የምሰራ ከሆነ አታሰራኝም እና ከእሷ ጋር በጣም የተግባቡት በቃ ሰላም ጋር ቁጭ ብላ ነው የሚሆኑት ተስማምተውና አንቺ ስትመጪ ነው እኮ እንደዚህ የምትሆነው ትለኛለችኝና ዋናው እሷ ጋር መስማማታቸው ነው። እኔ ችግር የለውም እንደምንም ብዬ እችለዋለሁ። እሷ ግን ረጅሙን ሰዓት ከእሷ ጋር ነው የምትውለው፣ ከሰላም ጋር ነው የምትውለው እና የእኔ እንኳን አጭር ጊዜ ነው ከኔ ጋር የምትውለው አብዛኛውም ስራ ስለሚሄድ ማለት ነው። እና
የኔ ችግር የለውም ያልኳቸው ነበርና እና ቤተሰቦቼ አሁንም ድረስ እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ ማረጋችሁ እንዳትረሱ ቤተሰቦቼ። እኛ ከበላላን በኋላ ታዴን ደውዬ እንደደረሰ ምናምን ጠይቀው በዛው ያው እቃ ነገሮችን ይዞልን እንዲመጣ ልጠይቀው ነው የነበረው። ምክንያቱም እንደነገርኳችሁ እኛ 7ኛ ፎቅ ላይ ስለሆንን መውረድ ስለማንችል እሱ ነው እቃ ከስራ ሲመጣ እቃ ገዝቶልን የሚመጣውና ልክ ስደውልለትኝ እቃ ገዝተህልኝ ና ብዬ ስደውልለትኝ በጣም ደክሞታል ስራ በዝቶ ነበር ምናምን አለና በቃ እንደዛ ካለ ደግሞ እኔ ቤቱን ፏፏ አርጌ ልጠብቀው፣ ቤቱን ጽድት አድርገን እስኪ ደግሞ ቡና ደግሞ ለቤት በጣም ቆንጆ ነው ያደምቃል፣ እስኪ ቡና አፍልተን ጠብቀው ብለን እኔና ሰላም ተነጋገረን። በቃ ያው ሰላም እንግዲህ ኦልሞስት አድርጋለች፣ ማማን ትይዛለች። ሰላም ያው መያዝ እንኳን አይደለም ቤተሰቦች፣ አሁን እኮ አይያዝም እንዲሁ መከታተል ነው፣ በአይን እይታ ማለት ነው። በአይን ነው የምትከታተላትኝ፣ ምክንያቱም ተይዛሽ አትልም፣ በቃ ቁጭ አትልም እና እሷ መያዝ ትንሽ ስለሚከብድ እሷ ሰላም ታያታለች ማማን በምትሄድበትኝ የት እንደሄደች ምናምን ስለምታያትኝ። ግን በመጀመሪያ የማማ መድኃኒት አልወሰደችም እና እሱም መድኃኒት ለማዋጥ እኔና ሰላም ይሽር ጉድ እያልን ነው። እሷ ደግሞ ገና እንደዚህ ሽታ አለውና እሱን በቃ አልወስድም እያለችን ነበር። በስንት ጦርነት ነው ላስወስዳት ያልኩት የታልኩትኝና በስንት መከራ ወዳው ትንሽዬ እንዳታወጣ ብዬ ወዳውኑ ጡት ሰጠኋትኝ። በመጀመሪያ የእሷ መቅሰስ አለ እንግዲህ ልጆች ቢበሉም ባይበሉም በየሰዓቱ መፈተን አለብን። ካልበሉ በተለይ በየሰዓቱና ቡላ እስኪ ልስራላ ቡላ መጀመሪያ ጊዜ ቡላ በነገራችን ላይ አትወድም ነበረ። በዚያው አጋጣሚ ለካ የቡላን አሰራር የምግብ አሰራር ለእናቶች እስኪ አሳያቸው ብላችሁኝ ነበረ። አረሳሁትም፣ አሳያችኋለሁኝ። አጋጣሚ በሚቀጥለው ቪዲዮ ላይ እሰራላችኋለሁ ቤተሰቦቼ። ለእናስራላት ለማ ብዬ ቶሎ የሚደርሰው ቡላ ከሰራም በኋላ ፏፏ እናደርጋለን፣ ቤቱን እናዘጋጃጃለን ብለን መጀመሪያ ቡላውን ሰራሁላት። ያው ቡላ በነገራችን ላይ ቀላል ነው ማለት በጣም ቀላል ነው። የፈላው ጋር ወተት ከሆነ ወተት በውሃ አቀላቅለን ከሆነ እንደየልጆቻችን እድሜ ውሃውን ከወተቱ ጋር አቀላቅለን በደንብ ካፈላ ነው በኋላ ወተትን ብቻ ማድረግ ይቻላል። እና ከዛ በኋላ ቡላውን 1 ማንኪያ ማማሁን 2 ማንኪያ ነው ማድረግላት፣ ትንሽ ወፈር ይበል እያልኩኝ 2 ማንኪያ አደርግላታለሁ። ከዛ በኋላ በደንብ እናማስለዋለን። እጃችን መቋረጥ የለበትም። ታውቁታላችሁ እናንተም እና ለማታውቁት ነው እያወራሁ ያለሁት፣ ለምታውቁት ሳይሆን ለማታውቁት ነው። ከዛ ልክ እጃችን ሳናቋርጥ በደንብ ማማሰል ማለት ነው። ልክ ውፍር እስኪል ድረስ የሆነ በሰል ለተወሰነ ደቂቃ ከበሰለልን ትንሽ ጨው እና ትንሽዬ ቅቤ ካለ ትንሽዬ ቅቤ አድርገን በጣም አሪፍ ነው። እንደዚህ በጣም ያጠነክራል። ልክ እንደ አጥሚት ነው። በቃ አጥሚት አሁን በደንብ ያጠነክራል። በጣም አሪፍ ነውና ቡላም እንደዚሁ በጣም ያጠነክራል። ቆንጆ ነው። ግን አሁን ልጆችን ማለት ነው እናቶች በዚህ አጋጣሚ ካላችሁ ልጆችን ለመጀመሪያ ጊዜ አዲስ ምግብ ፈትነን ለመጀመሪያ አዲስ ምግብ ሰጥተናቸው እምቢ ካሉን መተው የለብንም። በቃ ቢያንስ አዲስ ምግብ ተከታታይ 3 ቀናት ምግቡ መሞከር አለብን። ለመሰላችሁ እኔ ማማን የሆነ ጊዜ ቡላ ገዝቼ ለመጀመሪያ ማለት ነው ሳበላት እምቢ አለችኝ። በቃ ከዛ በኋላ በቃ ታውኩትኝና እንዴ ለምን በተከታታይ 3 ጊዜ እኮ ነው የሚባለው ደግሜ ለምን አልገዛም ብዬ ደግሜ ገዝቼ ነው። አሁን በቃ እግዚአብሔር ይመስገን ተወደዋለች ምግቡን እና የተወሰነ ትሻላለች፣ ከበፊቱ ትሻላለችኝ። እና ልጆችን አዲስ ምግብ ከሆነ ለ3 በተከታታይ ቀን መመገብ አለብን። ለምን እንዲላመዱት ማለት ነው። ከምግቡ ጋር በደንብ መላመድ አለባቸው እና በጣም አስፈላጊ ነገር ነው። አሁን እንደ ብሮኮሊ ይሄ ቅጠሉ ነገር የለም ብሮኮሊ የሚባለው እሱንም አትወስደልኝም ነበር እና ከሆነ ጋር ቀላቅዬ ቴምር አስገብቼ ምናምን ፈጭቼ ነው ስሰጣትኝ የተወሰነ የምጠጣልኝ እና ምን ልላችሁ ብዬ ነው በተከታታይ ሞክራቸው። አንዴ እምቢ ብለው አለመተው። ስናበላቸው ራሱ ታቆ የለ ስናበላቸው ራሱ እያበላናቸው መሀል ላይ እምቢ ይላሉ እና ልክ ቆይተን ደግሞ እንሰጣቸዋለን በጣም እና እንደዛ ማድረግ አለብን ስላችሁ ነው ቤተሰቦቼ። ምክንያቱም እነሱ ስልቹ ናቸው። አንድ ነገር ላይ በተደጋጋሚ መቆየት አይፈልጉም። ከለመዱት ሞር ከተዋሃዱት ሌሎች ምግቦችን እየቀያየን መስጠት አለብን የምላችሁ ቤተሰቦቼ። እንግዲህ ቤቱ ተጸድቷል፣ ግን ኖርማሊ ቡና ሁላ ፈላበት ነው። ታድኝ እየመጣ ስለሆነ እንግዲህ
ሻወር ወስደን ምናምን እንጠብቀዋለን። ማማ ምንም ሻወር እንወስዳለን። ሰላም ያኛውን ስታግዘኝ ደግሞ እኔ እዚህ ጋር ደግሞ አብሲት እየጣልኩ ነው ማለት ነው። እና እንደዚህ አብሲት ብዙ ጊዜ አናደርግም። አገር ጤፍ ደግሞ አብሲት ይፈልጋል እና ልክ በአብሲት ነው የምናቀጥ ነው። እዚህ ሻወር ወስጄ ነው ማማንም አጥቢያት ገላዋን ሁለታችንም ፏ ብለን እንዲያይ ነው የምንፈልገው። ጠዋት በነበር ነው ልብስ እንዲያይን አንፈልግም እና የተለየ ሆኖ በቃ ምንም ባንለብስ ያን ያክል ባንዘንጥም ገላችንን ታጥበን ልብሳችንን ቀያይረን ስንጠብቀው ትንሽ ፈካ የማረግ ነገር አለውና ሻወር ከወሰድን እና ሁላችንም ጸጉራችንን አጋጣሚ ያልተሰራንም ነበር። እንግዲህ ከሰዓት እጥረት ነው የገጠመንና ሰዓት ስላጠረን ነው ያልተሰራ ነው። ባለን ነገሮች ግን ብቻ ቀየሬር አድርገን በፊት ሲወጣ ጧት የነበረውን ብቻ ላለማድረግ ነበር የሞከርነው። እስኪ ቀጣይ እንግዲህ ጸጉራችንን ተሰርተን እና ቁርስ እያደረግኩ ነው። ቂጣ በመጥበሻ ነው፣ ግን መጥበሻዬ በጣም ይዟል እና ያሲዛል። መጥበሻዬ በሽቦ ነው ሲነካ ይባላል። ምን ያክል እውነት እንደሆነ አላውቅም። እናንተ ምን ትላላችሁ? እና ብቻ መጥበሻዎቼ ይይዛሉና በብረት ድስቱ ነበር ያደረኩትኝ። ያው እንግዲህ አሰራሩን ታውቁታላችሁ ብዬ አስባለሁኝ። እንደ ኖርማል እንደ ቂጣ እንደምንጋግረው አድርገው ወፈር አድርገን በመጥበሻ ዘይት ለቅልቀን ነው የምንሰራው። እና በስተመጨረሻ ታዴ መጣና መጣ በኋላ እንግዲህ እሱም ቡናውን እዛ ቤቱ ራሱ ድምቅ ነው ያለው። ቆየም ቡና ካፈላንና ታዴ ራሱ በጣም ደስ አለው። ይሄንን የመጥበሻ ቂጣ ደግሞ በጣም ቆንጆ ነው፣ ሞክሩት። በጣም ቆንጆ ነው፣ ቶሎ ነው የሚደርሰው። በቃ አሁንና ቦካለን በቃ ወዳውኑ ነው የምንጋግረው ነው። ፓውደር እንጂ እርሾ፣ ከዛ እንደገና ደግሞ ጨው፣ ኖርማሊ ዱቄቱ ከሰብ ወፈር አድርጎ ማለት ነው። ከዛ በመጥበሻው ነውና አሪፍ ነው። ቶሎ ነው የደረሰልኝ። ወዳውኑ ነው ያደረኩትኝ። ከዚህ ጋር እንግዲህ ታዴ ብቻ ነው ቡና የሚጠጣው። እንግዲህ እኔና ሰላም ሻይ ነው የምንጠጣው ማለት ነው። እና ባፎቅ ሁሉ እንደዚህ ምናምን አድርገን ብቻ ቤቱን ሞቅ አድርገን ጠበቅን እላችኋለሁ። እንግዲህ አሪፍ ነው። እንግዲህ ሰው ደክሞት ውሎ ቤት ሲገባ እንደዚህ ሲሆን ደስ አለና ያን ድባብ ለማምጣት ነው የፈለግነው። እና ቤተሰቦቻችን እንግዲህ የዛሬ አጠር ያለ ውሏችንን ባጭሩ ለማቅረብ ሞክራናል። እና ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁኝ። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ እስከ መጨረሻው ስላያችሁልኝ ከልብ ነው ማመሰግናችሁ። እግዚአብሔር ያክብርልን። በጣም ነው የምናመሰግናችሁ። ለሌሎች ተደራሽ እንዲደረግ ደግሞ ሼር እያረጋችሁልን፣ ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ ላችኋለሁኝ። ሌላው እንግዲህ የተረፈ አስተያየትን ካላችሁ ደግሞ እንደዚህ ኮሜንት ስር አሳውቁን ቤተሰቦች። ቪዲዮውን እስከ መጨረሻ ስላያችሁት ከልብ አመሰግናለሁ። ወዳችኋለሁ። ባይ